መድብል ዛሬ በማህሌት ላይ ብዙ አሽሙሮችን ገጥሞባት በጣም ተናዳለች። ማህሌት በተለይ ደግሞ ብዙ አሽሙሮችን ቢገጥምባትም ከባሏ ጓደኛ ጋር የሚለው አሽሙር ግን ሲናገር ማህሌት ንግግሩን ሳይጨርስ ከቤታቸው ብትወጣ ደስታዋን አትችለውም ነበር። ይሁን እንጂ ቡና ይፈላልሽ፣ እዚህ ከመጣሽ አይቀርማ ቡና ሳትጠጪ አትሄጂም፣ እንግዳ ስለሆንሽ ስላሏት የመድብልን አሽሙር በአሽሙርም ለመመለስ ሞክራ ነበር። ነገር ግን ፈጽሞ ምንም ቤት የማይመታ ግጥም ነው ሲል መድብል ውድቅ አድርጎባታል። ዛሬ ማህሌት እራሷን ለመለወጥ እንደዚሁም ደግሞ ከልቧ ይቅርታ ለማለት ወደ ብሩክ ቤት ብትመጣም ያልጠበቀችው ነገር ነው የገጠሟት። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ዛሬ ጥሩ የሚባል ግጥሞችን ነው በማህሌት ላይ የገጠመባት መድብል። ምክንያቱም ካሁን በኋላ ማድረግ የምችለው ይህንን እንደሆነ ጠንቅቆ ያውቅ ነበር። በፊትም ካሁን በኋላ መድብልንና ብሩክን ፈጽሞ እሷ ለማጥቃት እንደማትችል እርግጠኛ ስትሆን ወደ ቤታቸው እንደምትመጣም እርግጠኛ ነበር መድብል። እንግዲህ ብሩክና መድብል በግጥሙ ላይ ዘና ብለው ማህሌትን ሁኔታ እያዩ ይገኛሉ። ማህሌት ወደዚህ ቤት ሆን ብላ መጣች እንጂ ማንም ጠፍቶ ስላላመጣት ብሩክም አሁን ላይ ለማህሌት ፈጽሞ መታገል እንደሌለበት እርግጠኛ ሆኗል። ይልቁንስ ቅድስትን ለማስደሰት ግዴታ የማህሌትን እዚህ ቤት መምጣት መቀበል እንደሌለበትና ልክ እንደ ጠያቂ ሰው እንደመጣች ሁሉ ቡና ተፈልቶለት እንግዳ እንደሚሸኘው ሁሉ በስነ ስርዓት እንድትሸኝ ካደረገም በኋላ ሁለተኛ ከተመለሰች ይቺ እስስት የሆነ ሴት ምናልባት ወንድሜን ልብ ልታሸንፍ ትችላለች። ስላለ መድብል ፈጽሞ መልሳ እንደማትመጣ አድርጎ ነው ዛሬ ነገራት። እንግዲህ በንግግራቸው መድብልና ብሩክ ፈታ ሲሉ እሷ ደግሞ ተናዳ ወደ ሌላ አቅጣጫ እያየች ነበር። አንዳንድ ስራ ሰርተነው ካለፍነው በኋላ ነው ብዙ ጊዜ ስህተት እንደሆነ የምናውቀው። ማህሌት በብሩክ ላይ ብዙ ጥፋቶችን አጥፍታለች። ብዙ ስህተቶችን ሰርታለች። በልጁም እንደዚሁ በምሳሌ ህይወት የቻለችውን ነገር ሁሉ አድርጋለች። ምሳሌ ወደ ውጭ ሀገር ሄዳ እንዳትጠቀም የቻለችውን አድርጋለች። ቤቱን፣ መኪናውን ማሳገድ ከዛም አልፎ በመድኃኒት ሁሉ ምሳሌ ለመጉዳት ሞክራ ፈጽሞ ያልተሳካላት ነገር ነው። ከዛም ወደዚህ ደግሞ አሁን የቅርብ ጊዜ ትዝታችን ሞገስ ሐኪም ቤት ድረስ በመሄድ አፍና ለመግደል እቅድ ይዛ ነገር ግን እቅዷ ውሃ በልቶታል። ከዛ ሁሉ ሽንፈት በኋላ ዋና የምትለውን መድብል ዝናም አላውቅሽም ብሎ ከከዳት በኋላ የመጨረሻ አማራጮቿን የተጠቀመችው ወደ ሞገስና ወደ ብሩክ መመለስ ነው። በመጀመሪያ ካሳለፍነው ፓርት ላይ እንዳያችሁት ለሞገስ በመደወል ይቅርታ ብላ ጥያቄ ስታቀርብ ከልብሽ ከሆነ ችግር የለውም፣ ነገር ግን ፈጽሞ ከልብሽ እንዳልሆነ እርግጠኛ ነኝ። ሆስፒታል ድረስ መጥተሽ ልትገይኝ ሞክረሻል በማለት ሲነግራት አረ እኔ በፍጹም አልመጣሁም በማለት ስትናገር ነበር ማህሌት። ነገር ግን ሞገስ የማህሌትን ማንነት ጠንቅቆ ስለሚያውቅ ምንም ንግግሯ አልተዋጠለትም። ይልቁንስ እስከሷ ንግግር ይልቅ አሁን እየኖረ ያለውን ህይወት ደስተኛ ያደረገው እንደሆነና ካሁን በኋላ ክፋት ምንም ላይጠቅምሽ ባትሞክሪ የተሻለ ነው። ለኔም አልጠቀመኝም። እኔም ጓደኛዬን ብዙ በድየዋለሁ። እሱ ለኔ ጥሩ ነገር ሲያደርግልኝ እኔ ግን ሚስቱን አማግጬበታለሁ በማለት ሲናገር ማህሌትም እባክህ አንተ እኮ የእርቀን ቪዲዮን ሁሉ ለቀሃል በሚዲያ በማለት ያችን ያደረጋትን ጥፋት አንስታለች። ሞገስም ያንን አልካደም። ያንን ማንነቴን አሁን ላይ ትቼዋለሁ በማለትም ነግሯታል። ነገር ግን ያንን ማንነቴን ስተው አንቺንም ነው የተውኩሽ፣ አንቺንም አላውቅሽም፣ ሁለተኛ እንዳትደውይልኝ ሁሉ ብሎ ከተናገረት በኋላ ምክንያቱም በአሁኑ ላይ ማህሌት ወደ ሞገስ የደወለችው ምናልባት ከብሩክ ጋር ያስታርቀኛል የሚል ተስፋ ስለያዘች ነበር። ነገር ግን ሞገስ ፈጽሞ አሁን ላይ ማህሌትን መተባበር ይቅርና ማናገር እንደማይፈልግ ከነገራት በኋላ ወደ ብሩክ ቤት ነው ያቀናችው። ወደ ብሩክ ቤትም ስትሄድ ቀደም ብላ ከኤፍራታ ጋር ተመካክራ ነበር። ይህ ሀሳብ መጀመሪያውኑ የኤፍራታ ሀሳብ ቢሆንም የማህሌትን ፍላጎት ነበረበት። ነገር ግን ማህሌት ስራዎቿ ስለከዷትና ስለዘገነኗት ፈጽሞ ይቅር ሊለን አይችልም የሚል ሀሳብ ቢኖራትም ኤፍራታ ደግሞ ሰው ነሽና ሰው እስከሆንን ድረስ ደግሞ እንሳሳታለን። ዋናው ነገር አንድ ሰው ከጥፋቱን አውቆ መመለሱ ነው።
ብላ ብትመክራትም ማህሌት ግን እርግጥ ወደ ብሩክ ተመልሳ ብሩክን ይቅር ቢላት ደስተኛ ትሆን ነበር። ነገር ግን ይህ ነገር በጣም ከባድ እንደሆነ ስትነግራት ለኤፍራታ ችግር የለውም ሄደሽ እድልሽን ሞክሪ ብላታለች። እርግጥ ወደ ሞገስ ደውሎ ይህንን ሀሳብ ማንሳት ያመጣችው ሀሳብ እሷ ነበረች። ነገር ግን ሞገስ ፈጽሞ ፊት አልሰጣትም። ከዛም በኋላ ምንም የመጨረሻ ያላት አማራጭ ወደ ብሩክ ቤት መሄድ ነው። ወደ ብሩክ ቤት ከሄደች በኋላ እንግዲህ የገጠማት ነገር በጣም የሚገርም ነገር ነው። እንደሚታወቀው መድብል ግጥሞችን መግጠም፣ ዜማዎችን ማውጣት ሁሉ ይችላል። እንደዚሁም ቆንጆ ድምፅ አለው። ይሁንና በቅርብ አልበሙን ለመጀመር እየሰራ ይገኛል። እንደዚሁም ደግሞ የመጡለት ግጥሞች ይሆናሉ ብሎ ያሰባቸውን እንደየቦታቸው እየገጠመ ይገኛል። ዛሬ ከምንም በላይ የገጠመባት ለማህሌት በባሏ ጓደኛ ላይ የሚል ግጥም ሲገጥም ነው በጣም የተናደደችው። እንግዲህ አሁን ላይ ማህሌት ጻድቅ እያጫወታት ነው። ፈጣሪ ማረህ፣ እኔኮ እንደዚህ በማለት ብሩክ የሆነበትን ነገር እንደዚሁም ብሩክን ለማግኘት የቻለችውን አጠያይቃ እንደነበር የተናገረችው ማህሌት ወደዚህ ከመጣች በኋላ እርግጥ በብሩክ መታገዝ ዙሪያ ማህሌት እጇ ባይኖርባትም ነገር ግን የአጋዦቹ ተባባሪ ነበረች። ብሩክ መታገቱን እርግጥ ከተለቀቀ በኋላ ነው እሷም በእነዝና እጅ መኖሩን ያወቀችው። ብሩክ ሊያመልጥ አንድ ቀን አካባቢ እንደቀረው ብሩክን ለማግኘት መድብል ብር መክፈል አለበት ብሎ አማክሯት ነበር ለማህሌት እና ብሩክን ለማግኘት መድብል ብር መክፈል አለበት ብሎ ከጠየቀ ብሩክ እሱ ጋር ሊገኝ ይችላል የሚል ግምትም ስለነበራት ይህንን ነገር ለኤፍራታ ነግራታለች። በወቅቱ እርግጥ ይህች ሚስጥር ለማንም ሳትናገር ማንም እንደማያውቁና ነው ዛሬ ወደ ቤታቸው ሄደችው። ሀሳቧን እንደዚሁም ንግግሯን አንጀት የሚበሉ ሀሳቦቿን እያወጣች ስትናገር ብሩክን በአግራሞት እየተመለከታት ከቆየ በኋላ የመድብል ሀሳብ ግን ፈጽሞ ያልተጠበቀ ነው። የማህሌት ወደ ቤት መመለስ ቅድስትንም ሆነ ምሳሌን ደስታ አልሰጣቸውም። ምሳሌ በተለይ ካሳለፍነው ፓርት ላይ የሆነ ጊዜ ላይ አግታት ይዛ እንደዚሁም እጎዳታለሁ በሩን የማትከፍቱ ከሆነ ብላ ካስፈራራቻት ወደዚህ ማህሌት ምሳሌ ለማህሌት በጣም ትልቅ ፍራቻ እንደዚሁም ጥላቻ እየኖራት እየመጣ ነው። በዛን ወቅት በጣም ፈርታ ስለነበር እንደዚሁም በዛን ወቅት አባቷ ከጎኗ ስለሌለ ከምንም በላይ በተደጋጋሚ የምታስበው የዛችን ቅጽበት ነው። መድብል በብሩክ ዙሪያ መረጃ ትሰጭኛለሽ ብሎ ወደ ቤት ካመጣት በኋላ ማህሌት በቻለችው አቅም ከዛ ቦታ ለመውጣት የመጀመሪያ አማራጭ ያደረገችው ምሳሌን ነበረ። ምሳሌን እጎዳታለሁ የሚል ነበረ። ያኔ እንደ ማስፈራሪያ የተጠቀመችው ይሆን እንጂ ዛሬ ምሳሌ ከዛ ወዲህ ለማህሌት ፈጽሞ ቦታ እንዳይኖራት አድርጓታል። ስለዚህም ምሳሌ ብዙም ደስተኛ አይደለችም። ቅድስት ማህሌትን ቤት ስታያት በጣም ነው የተናደደችው። ነገር ግን የብሩክ ንግግርና የመድብል ሁኔታ ለቅድስት ትልቅ ተስፋ ሰጥቷታል። ምክንያቱም ማህሌት ወደዚህ ቤት ከተመለሰች በዛ የብሩክ ደካማ ጎኑን ስለምታውቅ ምናልባት መልሳ ልታጠምደው ትችላለች የሚል ፍርሃት ነበራት። እንደዚሁም ደግሞ የምትወደውን ሰው ልትነጥቃት እንደሆነ ሁሉ ተሰምቷትም ነበር። ይሁንና ቅድስትም ለተወሰነ ደቂቃዎች ሳሎን ቤት ቆማ ሁኔታቸውን ካየሽ በኋላ መድብልም ማህሌትንም ሳሎን ቤት ከብሩክ ጋር ሲቀመጡ ቡና አፍሉ እስኪ፣ እንግዳ አይደል የመጣው፣ እንግዳ ቡና ጠጥቶ ነው የሚሄደው በባህላችን በማለት ቅድስት ወደ ክችን ሂዳ ቡና እንድታፈላላቸው አድርጓል። እንግዳ ቡና ጠጥቶ ነው የሚሄደው በባህላችን የሚለው ንግግር መድብል ሲናገር ማህሌት በመጠኑም ቢሆን ተናዳለች። ምክንያቱም አሁን ላይ እንግዳ ሆና መኖር አትፈልግም። ወደዚህ ቤት የመጣችው የቤቱ ባለቤት የቤቱ እመቤት ሆና የመኖር ፍላጎት ነበራት። ነገር ግን ይሄ የማህሌት ፍላጎት ላማለኝ በሰማይ ሆኖባታል። ፈጽሞ የእንግድነት ወቅቷ ለራሱ በክብር ሳትስተናገድ ነው ወደ ቤቷ የተሸኘችው። ወደ ቤትም ከሄደች በኋላ ማህሌት በኤፍራታ ላይ ጮሃበታለች። አንቺ ነሽ ወደዛ ሂጂ ያልሽኝ፣ ይህንን ነገር እንድሰማ ያደረግሽኝ በማለት ነገር ግን ብሩክ በዚህ ሁኔታ በዚህ መልኩ ተጎድቶ ማየቴ አላውቅም፣ ልዘን ወይስ ልደሰት አላውቅም፣ ብቻ የሆነ ነገር ተሰምቶኝ የማያውቀው ስሜት ተሰምቶኛል ስትል ማህሌት ነግራታለች። ኤፍራታም መቼም አንቺ ጥሩ ነገር ደስ አይልሽም፣ ምናልባት ተጎሳቅሎ ተጎድቶ ስታዩ ደስ ብሎሽ ነው የሚሆነው። የማታውቂው ስሜት ምን አይነት የማታውቂው ስሜት ሊሰማሽ ይችላል? ግልጹን ብትናገሪ ግን ደስታ ሊሆን ይችላል
ምክንያቱም ማህሌት አንቺ እኮ ከብዙ ነገሮች ርቀሻል። ብዙ ጊዜ ጥሩ ጥሩ ነገሮች፣ መልካም ነገሮች አልታይሽ ብለዋል። ስራዎችሽን በተደጋጋሚ እነግርሻለሁ። ስራዎችሽ የማይሳኩት መልካም ስላልሆኑ ጥሩ ውጤት ስለማይኖራቸው ነው በማለት በተደጋጋሚ መክራታለች። ማህሌትና ኤፍራታ በዚህ መልኩ ሲጨቃጨቁ ነበር የአሁኑ ፓርቲ ያለቀው። በቀጣይ ፓርትስ ምን ይፈጠራል የሚለውን በቀጣይ የምናየው ይሆናል። በቪዲዮ ላይ ማንኛውም አይነት አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ